እንዴት ናችሁ? ዛሬ ስለ ኢትዮጵያ ሎተሪ አንድ ነገር ልነግራችሁ ነበር እና ኢትዮጵያ ሎተሪ ቨርቹዋል ጌም ጀምሯል ኦንላይን ማለት ነው። እና ከቨርቹዋል ጌም ውስጥ አንዳንድ ጌሞች አሉና እኔ የሞከርኩት ነበረ። ለምሳሌ ይሄ የምታዩት ጌም ፍላሚንጎ የሚለው እሱን ተጫውቼ 900 ብር አግኝቼ ነበርና እሱን ዊዝድሮዋል ችግር አለበት። በአጭሩ እንትን ስንል የዊዝድሮዋል ችግር አለበት። እንደምታዩት 910 ብር አለኝ እዚህ ጌም ላይ እና እሱን ለማውጣት ለ5 ቀን ያክል ሞክሬው ነበረ። አምስቱንም ቀን ምንም አይነት እንትን አይሰራም። ደውዬም ስጠይቃቸው ደጋግመህ ሞክር የሚል መልስ ነው የሚሰጡት። ኔትወርክ ሊሆን ይችላል የሚል ነው። እና ግን ምንም አይነት እኔ 5 ቀን ሙሉ ኔትወርክ እምቢ ሊል አይችልም። ምንም አስተማማኝ ነው ብዬ አላስብም። እና የምታውቁት ነገር ካለ እናንተ እንድትነግሩኝ ነበረ። እና ለምሳሌ አሁን እዚህ ጋር የምታዩት ገንዘብ ያውጡ ይላል። 900 ብር እንዳወጣውና እንሞክረው። ቴሌ ብር ላይ እናደርገዋለን። ከዛ ገንዘብ ያውጡ በቃ እንደዚህ ነው የሚለው። ቀኑን ሙሉ ሞክሬዋለሁ። በቃ እንደዚህ ነው የሚለው። 5 ቀን ሞክሬዋለሁ። በቃ እንደዚህ ነው የሚለው። ወይ ደግሞ ኦቲፒ የሚል ፌለር የሚል ያመጣል። ደጋግማችሁ ብትሞክሩት በቃ እንደዚህ ነው የሚለው። ዲፖዚት ስታደርጉ ግን የፈጠነ ነው የሚገባላችሁ። ለማውጣት ግን በጣም አስቸጋሪ የሆነ አፕሊኬሽን ነው ይሄ። ኦንላይን ዌብሳይት ነው። በጣም አስቸጋሪ ነው። በአፕም አላቸው በዌብሳይትም አላቸው። በጣም ነው የሚያስቸግረው። እንዳትበሉ ለማለት ነው ያክል ነው። እና እንደምታዩት ነው በቃ ምንም ብትሞክሩት እንደዚህ ነው የሚለው። የብር መጠኑንም ቀንሼ ብሞክረው ያው ነው። ምንም በቃ ቀንሰህ ሞክረው ምናምን ብለውኛል። ያው ቀንሼ እየሞከርኩት ነው እንደምትመለከቱት። በቃ እንደዚህ ነው የሚለው። ሌላ አይነት ምንም አይነት በቃ ምንም አስተማማኝ አይደለም። እናንተ የምታውቁት ነገር ካለ ኮመንት ላይ ጻፉልኝ። ለዛሬ አመሰግናለሁ።